አታስረዳይ እባክህ ሂድ ንገራት ቤዛ ማለት እኛ ቤት የተቀጠረች ሰራተኛችን ነች አሊያም ልብስ አጣቢያችን ነች በላት አንቺ እረፍ ሄኖክ አንቺ አቤል ላይ ሰፈሩ ነው አይደል ማንንም ማውራት እንዳለብኝ አንተ ልትነግረኝ ነው አዎ እኔ ነኝ የምነግርሽ ማስሎንክ ሄኖክ ስለሆንኩኝ ያንቺ ጉዳይ ስለሚመለከተኝ ስለሚያሳስበኝ ደርሶ ሐሳቢያቱን ባክ ለምንድን ነው ማሉ ነው ይሄንን ጨዋታ እኮ አንቺ ነሽ የጀመርሽው እኔ ማውራትን ሴት ቴሌግራም ላይ ታወራታለሽ አልፎም ተርፎ ደግሞ ፎቶ ትልክላታለሽ ስለዚህ ምን የሁለታችንን ፎቶ ላኩላት ታፍርብኛለህ አንቺ ነው መቼ የማረሳሽ አላፍርብሽም አልመሰለኝም አሊያም ከቁባት ቆጥሮም ነበር ወይንም ደግሞ ታስረዳት ነበር ምን ብዬ ነው ማስረዳት ቤዛዊት ቤዛዊት ቆይ ለምን ያባቴን ስም አትጨምርም ያቲም እኮ አለ ልቀቀኝ እባክህ እጄን እያሳመምከኝ ነው ይሄውልሽ ቤዚ አታስረዳኝ እባክህ ሂድ ንገራት ቤዛ ማለት እኛ ቤት የተቀጠረች ሰራተኛችን ነች አሊያም ልብስ አጣቢያችን ነች በላት ምንድነው የምትይው ቤዚ እኔ እንዲህ የማለት ድፍረት የለኝም አንቺ ሰራተኛችንም ልብስ አጣቢያችንም አይደለሽም በቃ እና ይኸውልሽ ቤዚ አንቺ ለኛ ምን ማለት እንደሆንሽ የማብራራ ከሆነ ጊዜ አይበቃም ባካሰክስ ምንም አይደለም አይ እንግዲህ አትጨማለድ የምር ግን አቤልን ወደሽው ነው አንተ መውደድ ከቻልክ ለምን ያሉት ላንተ ከተቻለ ለምን ይቻላል ወደሽው ከሆነ እኔ ላወራልሽ ይችላል ምን ልታወራው በቃ እሷ የኔ ሰው ናት እንዳትጎዳት ጠብቃት ምናምን እለዋለሁ በቃ አይበቃም ሌላ ምን ማለት እንዳለብህ እንድታስብ እድል እሰጥሃለሁ አሁን ማማ ያዘዘችኝ ስራ አለ እሱን ልስራ ልስቷን ደግሞ ይዤ እመጣለሁ ያልከው እንዳልሰማው ቆጥሬዋለሁ እሱማ እንዳለ ነው አለበለዚያ ለማማ ነው የምናገረው አንቺ ሁሉ ጊዜ በማማ ነው እንደምታስፈራሪኝ ሌላ ሰው አፈራማ የልጅነት ፍቅር ጥንሳሽ አንቺ ነው መቼ የማረሳሽ ይሄ ባለፈው ስለጣልከኝ ነው እሺ የልጅነት ፍቅር በጊዜ ሸፈናል እሳትም እንዲያድር ባመድ ይደፈናል ገለት ገለት አርገው ሲያዩት ሁለቱንም ሳይከስም ያገኙታል ፍቅርም እሳቱን